ጌታችን ኢየሱስ እርሱም ክርስቶስ የእግዚአብሔር ልጅ የእውነትም ተነስቷል። አንድ ቀንና ሁለት ሌሊት በታምር 3 ቀንና 3 ሌሊት ሆነ። ኢየሱስ እንዳልተሰቀለ ብሎን ደግሞ እንዳልተነሳ ከሚያሳዩ ነጥቦች መካከል ማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ያለው ትንቢት ነው። ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። እንግዲህ ኢየሱስ የተሰቀለው እንደ ባይብል አስተምሮት ከሆነ አርብ ምሽት ነው። አርብ ሌሊት ለቅዳሜ 1 ሌሊት፣ ቅዳሜ ቀን 1 ቀን፣ ቅዳሜ ሌሊት ለእሑድ 1 ሌሊት። ስለዚህ በድምር ስንት አገኘን? 2 ሌሊትና 1 ቀን። ኢየሱስ 3 ሌሊትና 3 ቀን ያለው ከየት አምጥታችሁ ነው ሆድ ያከበራችሁ ወገን? እና ኢየሱስ ተነሳ ተብሎ ሲታመን ለምሳሌ ማቴዎስ ወንጌል ምዕራፍ 27 ከቁጥር 51 ጀምሮ አንድ የተቀመጠ ነገር አለ። እነዛ ነገራቶች ለመፈጸማቸው ሂስቶሪካሊ ኤቪደንስ ፕሩፍ አላችሁ? በፍጹም የለው። ለስቅለት ሂስቶሪካሊ ፕሩፍ አለን ምናምን ትላላችሁ። እንግዲህ ለዚህም ደግሞ ታሪካዊ መረጃ እንፈልጋለን። ማቴዎስ ወንጌል ምዕራፍ 27 ቁጥር 51 ጀምሮ እንዲህ ይላል፣ እነሆ የቤተ መቅደሱ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድር ተናወጠች፣ አለቶች ተሰነጠቁ ይላል። 52 ላይ መቃብሮቹን ተከፈቱ፣ ተኝተውን ከነበሩ ከቅዱሳን ብዙ ስጋዎች ተነሱ ይላል። እንግዲህ ቅዱሳን የተባሉ እነማን ናቸው? ብዙ ናቸው። እነዛ ቅዱሳን የብሉይ ኪዳን ናቸው ወይስ በኢየሱስ ጊዜ የነበሩ ናቸው? የተነሱ ሰዎች ደግሞ እነማን ናቸው? 53 ላይ ወርዶ ደግሞ እንዲህ ይላል፣ ከትንሣኤም በኋላ ከመቃብሮቹ ወጥተው ወደ ቅዱስ ከተማ ገቡና ለብዙዎች ታዩ። እንግዲህ ለብዙዎቹ እንደታዩ ይናገራል። እነዚህ ሰዎች ብዙሃን ሰዎች ካዩአቸው ኢየሱስ ሲነሳ እስቲ የትኛው የታሪክ መዝገብ ላይ ነው እንዲህ አይነትን ታሪክ የተጻፈ? ካልተጻፈ በእናንተ ሚዛን ምንድነው? ከንቱ ነው የኢየሱስ ትንሣኤ። ከዚህ ጋር በተያያዘ ግን አንድ ጥያቄ መጠየቅ እንፈልጋለን። ማርቆስ ወንጌል ምዕራፍ 8 ቁጥር 31 ላይ እንዲህ በማለት ይናገራል፣ የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎች፣ ከካህናት አለቃዎች፣ ከጻፊያኖችም ሊጣል ሊገደልም ከ3 ቀን በኋላ ሊነሳም እንዲገባ ያስተምራቸው ጀመር ይላል። እንግዲህ ከ3 ቀን በኋላ እንደሚነሳ ኢየሱስ እዚህ ጋር ይናገራል። ማርቆስ ወንጌል ምዕራፍ 8 ቁጥር 31 ላይ። ማቴዎስ ደግሞ መጥቶ እንዲህ ይላል። ማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቃዎች ከጻፊዎችም ብዙ መከራ ይቀበል ይገደልም ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቶች ይገልጥላቸው ጀመር ይላል። ኢየሱስ ከ3 ቀን በኋላ እነሳለሁ ነው ያለው ወይስ ደግሞ በሶስተኛ ቀን? ከሶስተኛ ቀን በኋላ ማለት በ10ኛም ሊሆን ይችላል። ለምን በ10 ሺኛው ሊሆንም ይችላል፣ አይታወቅም። የትኛው ትክክለኛ ዘገባ ነው? ስለዚህ የኢየሱስ ትንሣኤ ስቅለት ዝም ብሎ ያመት ነው እንጂ ምንም አይነት ትክክለኛ ምንጭ የላቸው የምንለው ለዛ ነው። የዓይን እማኝ የለም። በነገራችን ላይ ሂስቶሪካል ኤቪደንስ ኢየሱስ ለመሰቀሉ መረጃ አለን። እስቲ አምጡ። ጆሲፈስ ምናምን ነገር እንዳትሉ፣ የዓይን እማኝ አይደለም። ምንም አይነት መረጃ ልታመጡ አትችሉ። ምንም አይነት ማለት ነው መረጃ የሚባል ነገር የለም ከባይብል ውጪ ማለት ነው። ባይብል ደግሞ ኢየሱስ ካረገ ከስንት ዓመት በኋላ የተጻፈ ጻፊያኖች ራሱ ማን እንደሆኑ የማይታወቅለት መጽሐፍ ጭምር ስለሆነ ማለት ነው። እና ወገኖች ነቃበሉ። ኢየሱስ አልሞተም፣ አልተሰቀለም። እየመረራችሁ ዋጡ።